እኔን አብልቶ አጠጥቶ የሆነ ነገር አድርጎ የምስጋና ፕሮግራም ከማድረግ ይዘላል። እቅዱ ዘላለም ነው። በምንም አይነት መንገድ ሚስ እንዳታረጉ፣ ተፈውሳችሁ እንዳትጎዱ፣ እግዚአብሔር ቤታችሁን ጎብኝቶ ታሪካችሁን ቀይሮ አቤት ያደረገልኝ ነገር ብዛቱ ብላችሁ ዘላለምን ሚስ እንዳታረጉ በፍጹም። ምንም ቀርቶ ዘላለም ቢያዝ ይሻላል የሆነ ነገር አግኝተን ዘላለምን ከምናጣው። ፈውሶኝ በገዛ እጁ ተአምር አድርጎልኝ ታሪኬን ቀይሮ ከእጁ ላይ እንዴት። ስለዚህ ኢየሱስ የመጣበት ጉዳይ የጥላውንን ምድራዊ ነገር ከማስተካከል ያልፋል። ሲመጣ በስተሰሜን በኩል መጣና እግረ መንገዱን በዚህ በቤተሳይዳ በኩል አለፈ እና ቤተሳይዳ ገባ። የምህረት ቤት ነች አይደል ቤተሳይዳ? እና ትክክለኛ የሚጠቀመው ዮሐንስ የሚጠቀመው አንድ ቃል አለ፣ ፔንታጎን የሚለው ትክክለኛ ትርጉሙ 5 በሮች አሏት የሚለው ሳይዟ ራሱ 5 ጎን ነው ያላት። በ5 በኩል መውጫ አለው መጠመቂያው። በ5 በኩል ትወጣለህ ማለት ነው። በጣም የሰለጠነ መጠመቂያ ነው። አሁን በእኛ ዘመን አንድ ነው ያለው፣ 5 መውጫ አለው። ጌታ ኢየሱስ እንግዲህ በአንዱ በኩል ነው የመጣው። ሲመጣ በጣም ብዙ የታመሙ ሰዎች አሉ። ለዘመናት ነው የሚተኙት። ይሄ ሰውዬ እንኳን የተፈወሰው ሰው እንኳን 38 ዓመት ነው እዚህ ቦታ ላይ የቆየው። በጣም ከባድ ነው። 38 ዓመት ታሞ በዚሁ ቦታ መሆን አይደለም፣ 38 ዓመት አንድ ቦታ በሰላም መኖርም ከባድ። አሁን በጣም ብዙዎቻችሁን ብጠይቃችሁ ብዙ ትራቭል አድርጋችኋል። 38 ዓመት አንድ ቦታ መቀመጥ፣ ለዛውም በዚህ ሁኔታ አልጋ ላይ ከአንገት በታች በድን ነው። ጭንቅላቱ ብቻ ነው የሚንቀሳቀሰው። ባይዘው አካሉ በሙሉ አይንቀሳቀስም። ተኝቶ ነበር የሚለው ለዛ ነው። ሁለንተናው በድን ነው ሰውየው። እግሩ ወይ እጁ ብቻ አይደለም፣ ሁለንተናው በድን ነው። አንገቱ ብቻ ነው የሚሰራው። እና ጌታ ኢየሱስ ጠጋ አለው እና በጣም የሚደንቃችሁ እሱ ሁሉን ያውቃል። አንዱ እዚህ ቦታ ላይ የምትሄድ አየውና ለብዙ ዘመን እንደዚህ እንደሆነ አወቀ የሚል ቃል አለ። አይቶት ወደ ኋላ 38 ዓመት አየው። ብዙ ቆየ ከተኛ ይነሳ ብሎ እሱ ለመስበክ ነው የመጣው፣ ግን እግረ መንገዱን ሊፈውሰው ነው። አንተ ሰው አለው። እኔ በጣም ከሚደንቀኝ ነገር አንዱ የኢየሱስ አፕሮች በጣም በእኛ አውድ ነው የሚገባው። ለዛ ነው ባይዘው እዚህ ቤት ያኖረን። በእኛው አይነት ስለመጣ ነው ድነን የቀረ ነው። ከእናንተ ትንሽ ሰው ራሱን ከፍ ሲያደርግባችሁ እኮ ተጨንቃችሁ ድጋሚ ማግኘት ይከብዳቸዋል። በእናንተ መጠን ሲሆን ግን መኖር ቀላል። ለዛ ነው ጌታ ኢየሱስ ክርስቶስ በጣም ሲምፕል ነበር። አንተ ሰው አለው። ምንድነው ኢየሱስ የሚመስለው? ወርዋሪ ነው የሚመስለው እንጂ ፈዋሽ አይመስልም። ሊያግዘው የመጣን የመሰለው። ለዛ ነው ሰውየው ወሬው ፈውሰኝ አይደለም ተባበረኝ ነው። አንተ ሰው አለው። አቤት ልትድን ትወዳለህ አለው። በጣም ትክክለኛና ግልጽ ጥያቄ። ልትድን ትወዳለህ? ሰውየው ምንድነው ያለው? መልአክ ወርዶ ውሃውን ሲያንቀሳቀስ፣ ይሄ በየቀኑ የሚከናወን አይደለም። በአመት አንድ ቀን ነው የሚከናወነው። መቼ እንደሆነም ቀጠሮ የለውም። የሆነ ቀን። በዚህ አይነት መንገድ ፈውስ መጠበቅ በጣም ከባድ። ምን ያህል ከባድ ቢሆን ነው ችግሩ? ይሄንን ታግዞ ረጅም ዓመት። እንግዲህ ዛሬስ አንድ ሰው ቀድሞ ገብቶ ከተፈወሰ የሚቀጥለው ዓመት ነው የምትጠብቀው ማለት። ስለዚህ በሚቀጥለው ዓመትና በዛሬ መካከል የሆነ ቀን ሊመጣ ይችላል። እግዚአብሔር ያሳይ። ሳይፈወስ የሞተ ስንት ይኖራል እኮ እዚህ ውስጥ ካጠገቡ። እና እንደው መልአክ መጥቶ ውሃውን ሲያንቀሳቅስ የሚወረውረኝ አይ ዶንት ቲንክ ምንድነው የሚለው? የሚያወርደኝ ነው የሚለው ትክክለኛ ቃል። አትወረውረውም ወደ ውስጥ፣ ግን ይዞ የሚያወርደኝ እኔ አሁን አልችልም አለው እንደምታየኝ። እና እንደዚህ ይዞ የሚያወርደኝ የለኝም፣ ማንም ይቀድመኛል። አሁን ሰዎቹ ሰው ረድቷቸው ይወርዳሉ አይደለም ባይዘው። እኔ ከዚህ በታች አልችልም፣ ማዘዝ አልችልም ሰውነቴ። እና እንዲህ ተሸክሞ የሚያወርደኝ ያስፈልገኛል። እና ሌሎቹ እንደምንም ግልብጥ ብለው ገብተው ይፈውስ። የምትችል ከሆነ በቃ ሰው ስለሌለኝ ሰው ብትሆነኝ እና ያው ፈውሰኝ አይደለም መልሱ።
ሰው ስለሌለኝ እንደው አብረኝ ቁምና ውለታው አልልኝ መልአኩ ሲመጣ ገፍትረኝ ነጨምረኝ ቀድሜ እንድገባ አግዘኝ። መልአክ የሚልከው ለካ ራሱ ነው የመጣው። በዚህ ዓመት መልአክ አይመጣም አለው። እኔ መጥቻለሁ አለው እና በነፃ በጣም ቀላል በሆነ መንገድ ምንም ፕሮቶኮል ሳይኖረው ሊፈውሰው ምንም ፕሮቶኮል ሳይኖረው እንደ ውለታ ሳያስቆጥርበት ማለት ነው። ፌቨር እንዳረገለት እንዳይሰማው ነው። ኢየሱስ ኖርማል ነው ወሬው። ተባበረኝ ወርውረኝ ከተተኝ ምናምን ሲለው ጌታ ኢየሱስ እንደዚህ ያለው ለፈውሰን የመጣሁት እስቲ ራስን አዘጋጅ እስቲ በደንብ ይኛል አለው። በጣም ፎር ዩር ሰርፕራይዝ መጽሐፍ ሲናገር ማን የፈወሰ ሲሉ ሰውየው አላወቀውም ይላል። ያን ያክል ኢየሱስ ፕሮቶኮሉን አልጠበቀም። ሰውየው ሄዶ ሲጠየቅ እኔ እንጃ አለ። አንተ የፈወሰን ሰው ትረሳለህ? ኢየሱስ ይኸው እንደማይታወቅ አድርጎን ዋና ነገሩ ወንጌል ስብከቱ ነው። እሱ አንተ ሰው ከጭቃ አብኩቶ የሚሰራውን ጥገና ምን ይገርመዋል? ይሄ እኮ ሜንቴናንስ ነው። ክሬተር እኮ ነው እሱ፣ ፈጣሪ እኮ ነው። እንደዚህ ጨፍለቅ 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 አድርጎ አዳምን እኮ ካፈር አብኩቶ ወፈር ያለ ተለቅ ያለ አፈር ይመስለኛል ብዙ አፈር ከውስጥ ወጥቷል። እንደዚህ አይሁሉ ሰው ወጣው ከሱ ውስጥ ነው። እኔ አሁን ከሰማይ ይወረደ የለም እዚህ ቤት አካዳም ነው አይደለም ነው ባትቀበሉትም ባይጠማችሁም ነው። ወደ ኋላ ከሄዳችሁ አዳም ውስጥ ነው ሰው ተሰብስቦ የሚገባው እና ሳይዙ ትልቅ ይመስለኛል። ብዙ ቶታል እና ጥሩ አፈር እና ቡክት አድርጎት ሕያው ነፍስ ሆነ አይደል የሚለው ብዛ አለው። በየቀኑ እየመጣው አላቦካም ብሎ ነው አይደል? አፈር ያበዛል እንደማለት ነው። ብዛ አለው በዛ። ይኸው ዘንድሮ እንኳን የቆመ 8 ቢሊዮን ገብተናል እንዲህ ካንቀላፋው ውጪ ማለት ነው። የትንሣኤ ቀን እግዚአብሔር ያሳያችሁ የሚወጣው ህዝብ። ይሄንን ያደረገ the creator God ፈጣሪ አምላክ ነው ኢየሱስ። እስቲ አሜን በሉ። ዮሐንስ ለአድማጮቹ ለተደራሲያኑ ለሰሚዎቹ ኢየሱስ ማን እንደሆነ ምዕራፍ 1 ቁጥር 1 ላይ ቃል ነበር፣ ቃል በእግዚአብሔር ዘንድ፣ ቃልም እግዚአብሔር ነው ብሎ ነው የጀመረው። ክሬተር ነው ብሎ ነው የጀመረው። ስለዚህ አሁን ኢየሱስ ሲፈውስ ዮሐንስ ኢቭን ከተፈወሱ በኋላ የሰዎቹ ሪአክሽን ብዙ አቴንሽኑ አይደለም። ኢየሱስ ትቶ ሄደ፣ ገብቶም በላ። እንደዚህ አይነት ናቸው ባይዘው። አልዓዛርን አንተ ከሞት አስነስቶ የ4 ቀን ሬሳ አንተ በኢየሱስ ክርስቶስ እንኳን የዛሬ 2000 ዓመት እኮ ሆነ ማለት የ4 ቀን ሬሳ መነሳቱ ብቻ እኮ አይደለም አይደል? ማስነሳት እኮ አይደለም። እናንተ የተነሳ ሰው ራሱ ማየት ከባድ። በ4 ቀኑ ከመቃብር የወጣ ሰው በአካል ብታገኘው ራሱ ከባድ። አስነሳው ይልና አልዓዛርን ፍቱት ይሂድ ብሎ ገብቶ በላ ይላል። እንትን አይደለም አይደል? ብዙ አይገርምም አይመስልም? የፈራረሰ ገጣጥሞ ይሄም ሰውዬ ጌታ ኢየሱስ ያደረገው ነገር ወደ ማመን ሊያመጣው አይደለም የሚታገለው፣ በነፃ ነው እየሰጠው ያለው። ተነስና አልጋህን ተሸክመ ወደ ቤት ሂድ አለ። እነ ጴጥሮስ ነበሩ ባይዘው። አሁን ዮሐንስ ብዙ ቦታ ስለማይጠቅሳቸው ነው። ምዕራፍ 2 ላይ ደቀ መዛሙርቱ በሱ አመኑ ስለሚል አሉ። እያየ ነው ጴጥሮስ። ምክንያቱም ኢየሱስ ከሄደ በኋላ በዚህ መንገድ ነው የሚያገለግለው። ምክንያቱም ጴጥሮስ ኮርጇታል ባይዘው። እቺን ቃል በቃል ነው የኮረጃት። የሐዋርያት ሥራ ምዕራፍ 9 ግቡና አንብቡ እናንተ። ኤንያ የሚባል የ8 ዓመት ያልጋ ቁራኛ የፈወሰበት ትዝ ይላችኋል። ኢየሱስ ወደ ቤት ሂድ ነው ያለው። ጴጥሮስ ሰውየውን ቤቱ ነው ያገኘው። የት ሂድ ይበለው? ተነስና አልጋን አንጥፈው አለው። ተሸክመ ሂድ እንዳይለው ቤቱ ነው። ኢየሱስ ወደ ቤታችሁ ሂዱ ነው የሚለው በየመንገዱ። ይሄ ቤቱ ነው፣ አንጥፈው አለው። ነበሩ ያል ጴጥሮስ ፈውሳል ይነሳል አይነሳም። የሰውዬ በርግጥ እዛ ጋር እንትን ብሏል፣ አሁን ወይን ጠጅ አድርጓል። እዚህ ደግሞ ከ30 ምናምን ኪሎ ሜትር ላይ ደግሞ የሰውየው የሹሙ ልጅ ፈውሷል። ይሄ ነገር ግን ከባድ ነው። ይነሳል አይነሳም ሲል ጌታ ኢየሱስ እኮ ምንም እጁን ይዞ አስነሳውም አይልም። ተነሳለው። ከአንገት በታች በድን ነው ሰውየው። እግሩ እንዴት ነው የሚንቀሳቀሰው? ተነስና አለው። ቀጥሎ ትእዛዝ ነው ባይዘው። ተነስተ ቁም እኮ አይደለም፣ አልጋን ተሸከም አለው። ከዛ ወደ ቤት ሂድ አለው። ኢቭን ተከተለኝ አላለው። እንዲያው ነው
እያረገለት ያለው እና እስቲ አላለም። ምንም ፌቨር አልፈለገም። ሰውየውም ተነሳ ይላል፣ አልጋውንም ተሸከመ ይላል። አንተ ስም አትጠይቅም? ስምህ ማን ነው? ፈውሶት የት ነህ የት ልምጣ አላለው። ደንግጧል አይደል? ጥሎት ሮጥ። እኔ ለምንድነው ቆሞ ያልጠየቀው ብዬ ዝም ብዬ አስባለሁ። ተመለሰተኛ እንዳይለው ፈርቶ ሊሆን ይችላል። የማስነሳት አቅም ያለው የመግደልም አለው ማለት ነው። ይህንም ያክል ተአምር በቀላሉ ከሰራ ዞሮ አላየውም። ታውቃለህ አንዳንድ ነገር እኮ በህልምህ ነው የሚመስል፣ የምር ሁሉ አይመስልም። ቆመ ነው የምታረጋግጠው። እየሮጠ ወደ ቤቱ ተሸክሞ ይሮጣል። ፈሪሳውያን ጌታ ይባርካቸው። አንተ የ38 ዓመት ያልጋ ቁራኛ ተሸክሞ አልጋውን ሲሮጥ እያየ ህግ እንዴት ሰው ትዝ ይለዋል? ቆም አሉት። አልጋውን ተሸክሞ ቆም። በሰንበት አለው። ምን አይነት ሰውዬ እንደሆነ ስሙ አልተጠቀሰም። በሰንበት አለው አልጋህን እንዴት ተሸክመ ትሄዳለህ አለው። ይሄ ሰው የተፈወሰበት ቀን ምን እንደሆነ ጠፍቶበታል። ሰንበት ነው ሰንበት ነው እንዴ? በዚህ ቀን ማነው ተሸከም ያለ አለው። የፈወሰኝ እርሱ ተሸክመ ሂድ አለኝ። ማን ነው? አላየሁት። ስሙስ? አላቀው። በዚህ ሁሉ ሰው መሃል እንዴት ተለየዋለሁ አለ። ፈውሶ ወደ ቤቱ ሄደ። መጽሐፍ እንዲህ ይላል፣ ኢየሱስም ወደ ቤተ መቅደሱ ወርዶ ነበር ይላል። እያባረረም አዳዘው ና አላለው። ትቶት ሄደ። መልካም በማድረግ ደስ ይለዋል። ይሁንልኝ እንጂ ለኔ እርሱ ደስተኛ ነው። በኋላ ግን የሆነ ቀን አገኘው። ኢየሱስ ቆሞ ቤተ መቅደስ ቆሞ እየሰበከ ይላል። አንዳንዴ መጽሐፍ ቅዱስ ጥቅስ ሰውየው መጣ ይላል። ታውቃለህ? በድን የነበረ ሰውዬ ወክ እያደረገ ቸርች መጣ። ቤተ መቅደስ ሊካፈል እኮ ነው። ማንም ያገለግለው ብሎ እየተራመደ ሲመጣ አየው። በኢየሱስ አንተ 38 ዓመት የተኛ ሰው እኮ ነው። በቃ ቤተ መቅደስ እስቲ ያው በዓሏን የምናክብር ብሎ ከሰፈር ሰው ጋር መቼስ ዮሐንስ ኢንቴንሽኑ ኢየሱስ ስለሆነ እንጂ መንደሩን አስቡት ምን ሊፈጠር እንደሚችል። ሰውየው ብዙ ነው ግር አድርጎ ይዞ የሚመጣው። ሲያየው ኢየሱስን ቆሞ አየው፣ ትዝ አለው። ሮጦ ወደ ፈሪሳውያን ጋር ሄደ ይላል። አቤት አሉት። የፈወሰኝ ሰውዬን አግኝቼዋለሁ አለች። ማን ነው? ስሙን አላውቀውም። ቤተ መቅደሱ ጋዛ ጋር ቆሞ የሚሰብከው እሱን የፈወሰኝ። ፈሪሳውያን ተጠግተውት ሄዱ። ጠጋ ብለው ሲሰሙት ጌታ ኢየሱስ ክርስቶስ ስለተፈወሰው ሰውዬ አያወራ። ርዕሱ ሌላ ነው። ስለ ማንነቱ፣ ስለ እግዚአብሔር መንግስት፣ ስለ ድነት አስደናቂ የሆነ ትምህርት ያስተምራል። እናንተ ማታ ጊዜ ታገኙን ብሉት። እንዴት አይነት አስገራሚ ነገር መሰላችሁ የሚሰብከው። ከዛ ሰውየውን ኢየሱስ አየውን አወቀው። ኢየሱስ ያው ያውቃል፣ ታውቃላችሁ። አየውና አንተ አለው። አቤት አለው። ከዚህ ባሰ እንዳይሆንብህ ኃጢአት እንዳሰራ አለው። ኢየሱስ እያወራ ያለው ከአንገት በታች በድን ነበርክ፣ ጭንቅላትንም ጨምሮ እንዳሞት አይደለም እያለው ያለው። የዘላለም ጥፋት ውስጥ እንዳገባ ስለ ዘላለም ሞት ነው እያወራ ያለው፣ ስለ ስጋ ፈውስ አይደለም። የባሰ አለው። አንተ በዚች በስጋዋ 38 ዓመት እንዴት እንደማቀቅ ታውቀዋለህ። ኃጢአት ከሰራ ለዘላለም ነው የምትጠፋው አለው። እና የባሰ ያኛው ነው የሚበሰው አለው። ኃጢአት እንዳሰራ ማለት በእኔ መን አለው ማለት ነው። አዟዙሮ ቸርች አመጣው። ክብር ለኢየሱስ ይሁን። ፈውሶ አለቀቀውም። አግኝቶ እውነት ነገር የዘላለም ሕይወት ያለው አለው። አሁን ተፈውሰ ዝም ብለህ እየበላ እየጠጣ እየወጣ እየገባ እየሮጥክ ነው። አዎ ከቤተሰብ ጋር ጊዜ አግኝተሃል። አዎ እኔ አሁን ደግሞ ምን ነግርህ አለው። አዎ ከዚህ የሚዘል ነገር ልንገርህ። እምቢ ካልክ የባሰ አለው፣ እሺ ካልክ የሚበልጣል። አንተ አሁን እቺን ፈውስ በማግኘት በጣም ኤክሳይትድ ሆናል። አዎ በእኔ ብታምን ደግሞ የዘላለም ሕይወት አለ።
ልትቋቋመው ማትችለው ሐሴትና ደስታ በሰማይ ይጠብቃል። እምቢ ብትል ደግሞ ከመፈወስ በፊት የነበረው አላው የባሰ ዘላለም ነው አለ። በጣም ቀላል ናታል። አሜን ብሉት። ጌታ ኢየሱስ ክርስቶስ ትቶት ሄደ። ምናልባት እንግዲህ አምኖ ተከትሎት ከሆነ እንግዲህ እናገኘዋለን ሰማይ ካመነ። እሺ ካለ ይዛን ቀን እሺ ካላለ ግን ተፈውሶ የለም። ክብር ለኢየሱስ ይሁን። ምንም በጎነት ቢያደርግልን መጨረሻው በእርሱ አምነን የዘላለም ሕይወት እንድናገኝ ብቻ ነው። ሌላ ዓላማ የለውም። ሰምታችሁኛል? እኔን ፈወሰኝም አልፈወሰኝም የሆነ ነገር አረገም አላረገም እግዚአብሔር በጥላውን ሕይወት ላይ ምንም ነገር ኢንቨስት ካረገ የሚፈልገው ዘላለሜ ላይ ነው። አየ እግዚአብሔር በእናንተ ሕይወት ላይ ሰኞ ማታ አምጥቶ ምንም ነገር ቢያደርግ ሮብም ይሁን የሆነ ቀንም ይሁን በቅዳሜ ቀን ዓርብ ይሁን የሆነ ቀን እግዚአብሔር አልፎ ከነካ ፕላኑ የዛን ቀን አይደለም፣ አያይዞ ዘላለም ላይ ነው። እምቢም ካልነው እምንከስረው ዘላለም ነው። እሺም ካልኩኝ የማተርፈው ዘላለም ነው። በፍጹም የእግዚአብሔርን ዘላለማው የማዳን እቅድ ሚስ እንዳታርጉ። በፍጹም የሰው ልጅ ሊከብር ነው እሚላለው በጣም ብዙ ዮሐንስ ወንጌል ላይ ከበረ ሊከብር ነው ክብሩን ያሳያል የሚሉ ቃላቶች አሉ። ሳምባዲን ፈውሶ ክብሩን አያሳይም። ይሄንንማ ኤልያስም አድርጓል። የሆነን ሰው ከሞት አስነስቶ አይደለም መክበሩ። ሁሌ ዮሐንስ ወንጌል ላይ ክብር የተያዘው ከመስቀል ሞቱ ጋር ነው። መክበሩ የተያዘው የሰው ልጅ ከፍ ሊል ነው አይደል ያለው? ከፍ ከፍ ባልኩ ጊዜ ሁሉን ወደ ራሴ ስባለሁ አለ። አሁን ብዙ ጊዜ ከፍ ከፍ ባልኩ ጊዜ የምንለው መቼ ነው? ንጥቀት እኮ ነው የሚመስለን። አሁን እሱ ወደ ላይ የተነጠቀቀን እኮ አይደለም፣ መሰቀሉን እኮ ነው የሚያወራው። ከመሬት 3 ጫማ ከፍ ብሏል እግሩ ሲሰቀል። የዛኔ ዓለሙን ሁሉ በሞቴ እሰበዋለሁ ነው። አድናችኋለሁ እኮ እያለ ነው። ድነቱ ያለው ግን ከፍ ከፍ ስል ማለት ወደ አባቴ ሳርግ አይደለም። መስቀል ላይ ስሞት እችን መሬት ለቀቂያት 3 ጫማ ብድግላለሁ አለ። የትኛውም ነገር ዮሐንስ ወንጌል ላይ የተያያዘው ክብር በጣም አለ። እዚህ መጽሐፍ ላይ ከበረ ሊከብር ነው ክብሩን ሊያሳይ ነው መክበር ፈልጎ የሚሉ ቃላቶች አሉ። መክበር ፈልጎ ምናምን እንደዚህ ነገሮች ፐርሰናሊ ከጥላውን ጋር አያያዝም። ዘላለም ነው። እስቲ አሜን በሏ። እኔን አብልቶ አጠጥቶ የሆነ ነገር አድርጎ የምስጋና ፕሮግራም ከማድረግ ይዘላል። እቅዱ ዘላለም ነው። በምንም አይነት መንገድ ሚስ እንዳታረጉ። ተፈውሳችሁ እንዳትጎሉ። እግዚአብሔር ቤታችሁን ጎብኝቶ ታሪካችሁን ቀይሮ አቤት ያረገልኝ ነገር ብዛቱ ብላችሁ ዘላለምን ሚስ እንዳታረጉ በፍጹም። ምንም ቀርቶ ዘላለም ቢያዝ ይሻላል የሆነ ነገር አግኝተን ዘላለምን ከምናጣው። ፈውሶኝ በገዛ እጁ ተአምር አርጎልኝ ታሪኬን ቀይሮ ከእጁ ላይ እንዴት ታውቃላችሁ? ኢየሱስ እየፈወሰን ያገለገለው ተአምር እያረገን ያገለገለው ሁሉንም ነገር ግን ያደረገው ለመሞት ነው። ተከተል እንከተለ። እሺ የት ነው ይዟቸው ሄደው? ቀራንዮ እኮ ነው ይዟቸው ሄደው። ጎልጎታ ነው የተከተሉ በሙሉ የደረሰው ጎልጎታ ነው። መነሳትና ማረጉን የምታዩ መሰቀሉን ካየ በኋላ ሪዘሬክሽንን ሰው ኤክስፔሪየንስ የሚያደርገው ክሩሲፊክሽንን አድርጎ ነው። አየ ከመስቀል በኋላ ነው ትንሣኤ ያለው። ትንሣኤ ክሌም ተደርጎ አይመጣም፣ ከክሮስ በኋላ። እስቲ አሜን በሏ። ከክሮስ በኋላ። ስለዚህ ጌታ ኢየሱስ የሚጎትታቸው ሁሉ ነው ዘላለምህን ነው መቀየር የሚፈልገው። እቅዱ እሱ ነው። ምንም ነገር ለማድረግ ማንንም ሊያስነሳ ይችላል ቀብቶ። በቀደመው ኪዳን እንዳረገው እየቀባ ያስነሳል። ማንንም ቀብቶ አስነስቶ ትርምስምስ አድርጎ ከሆነ ሀገር ወደ ሆነ ሀገር፣ ከግብፅ ወደ ከነዓን፣ ከፍልስጤም ነፃ ምናምን ያረጋቸዋል እኮ። ሰምባዲን ይቀባል። ድነት ላይ ግን ራሱ ነው የመጣው። ስለዚህ ኢየሱስ የመጣበት ጉዳይ የጥላውንን ምድራዊ ነገር ከማስተካከል ያልፋል። ይሄንንም የሚያስተካክለው እሱ ነው። ፈዋሽ አምላክ እግዚአብሔር እኔ ነኝ ነው የሚለው። ከእግዚአብሔር በላይ ፈዋሽ የለም። የሚፈውስ እግዚአብሔር ነው። አጋንንት አይፈውስም። ተፈወሰም ሊገል ነው። ምንም ጥያቄ የለውም። ሰይጣን የሆነ ነገር ካረገ እርግጠኛ ነኝ ጠብቅ የሆነ ነገር አለው ቀጥሎ። እግዚአብሔር ደግሞ ማድረግ አይደለም ከወሰደብህ ራሱ ለክብር ዘላለምህ ላይ ሊያኖር ፈልጓል ማለት ነው።
ክብር ለኢየሱስ ይሁን። ስለዚህ ዘላለማዊ ዲዛይን ከዘላለም ዘመናት በፊት የታቀደቅዳል። እግዚአብሔር ድሮ አይደለም ዘንድሮም ነው እያወራ ያለው፣ ዛሬ ማታም ነው እያወራ